የማርያም ቅዳሴ የብህንሳ ኤጲስቆጶስ አባ ሕርያቆስ አምላክን ስለወለደች ስለእመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ይህ ነው። ልመናዋና በረከቷ ከጳጳሳቱ አለቃ አባ ገሌና ከጳጳሳችን አባ ገሌ ከሁላችንም ጋር ይኖር። ሀገራችን ኢትዮጵያን ኤርትራንም ይጠብቃት ለዘላለሙ አሜን። እግዚአብሔር ከሁላችሁ ጋር ይሁን። አሜን። ከመንፈስህ ጋር ይሁን። አምላካችንን አመስግኑት። እውነት ነው፣ ይገባል። ልቡናችሁን ከፍ ከፍ አድርጉ። በአምላካችን በእግዚአብሔር ዘንድ አለን። ልቡናዬ በጎ ነገርን አወጣ። ልቡናዬ በጎ ነገርን አወጣ። ልቡናዬ በጎ ነገርን አወጣ። እኔም የማርያምን ቅዳሴ ይናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ፣ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔም የድንግልን ገናናነቷን እናገራለሁ። ዛሬ በዚህች ቀን በፍቅርና በትህትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ፣ በዚህ ማዕድና ቁርባን ፊት። መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ። ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚበላ እሳት ነው፣ የሚባላ እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልንና እውነተኛ የሕይወት መጠጥን ወልደሽልናልና። የሐዋርያት ተከታዮች የሆናችሁ በአንብሮተ እድ የተሾማችሁ አባቶች ሆይ ከእግዚአብሔር ዘንድ ለእኛ የምታማልዱ እናንተን ተቀብለናችኋል። ከእግዚአብሔር ዘንድ ለእኛ የሚማልዱ ከእግዚአብሔር ዘንድ ለእኛ የሚያማልዱ እነዚህንም ሁለቱን የጳጳሳት አለቆች በዘመናት ተቀብለዋቸዋል። የታላቂቱን ሀገር የኢትዮጵያና የኤርትራ አባ ገሌን በአባቶቻችንም ሀገር ከተማ ላይ ክቡር የሚሆን አባ ገሌን ብጽዕትና ፍስሕት በሁሉ ዘንድ የተመሰገነች ብሩክትና ቅድስት ንጽሕትም ስለሆነች ስለ አምላክ እናት ስለ እመቤታችን ድንግል ማርያም ቅዱሳን ክቡራን ረቂቃን ሰማያውያን ኃይለኞችም ስለሚሆኑ ስለ መላእክት አለቆች ሰባኪ ጎዳናንም ስለጠረገ ስለ ዮሐንስ መጥምቅ የተመሰገኑ ቅዱሳን አገልጋዮችም ስለሚሆኑ ስለ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ስለ ቅዱሳን አገልጋዮች ጴጥሮስና ያዕቆብ፣ ዮሐንስና እንድርያስ፣ ፊልጶስና በርቶሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብና ታዲዮስ፣ ስምዖንና ማትያስ፣ 12ቱ ሐዋርያት፣ የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚሆን ሐዋርያ ያዕቆብም፣ ቅዱስ ምስጉን የዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስ፣ በቀናች ሃይማኖት ስላረፉ ስለ ቅዱሳን ሰማዕታት ሁሉ ጳውሎስ፣ ጢሞቴዎስ፣ ሲላስና በርናባስ፣ ቲቶና ፊልሞና፣ ቀሌሜንጦስም፣ 72ቱ አርድእት፣ 500 ባልንጀሮች፣ ሃይማኖታቸው ስለቀና ስለ 318ቱ ሊቃውንት ሊንም ሁሉንም ለአንተ ወገን ሊሆኑ አቤቱ አስባቸው።
ብፁዕ ቅዱስ ሊቀ ጳጳሳቱን አባ ገሌን፣ ብፁዕ ጳጳስ አባ ገሌንም አስባቸው። በሕይወታቸው ትጠብቃቸው ዘንድ ታድናቸውም ዘንድ ኃጢአታቸውንም ይቅር ትላቸው ዘንድ እኛንም በእነርሱ ጸሎት ትምረን ዘንድ ለዘላለሙ አሜን። ንፍቀ ጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንም ወገኖች ሁሉ አቤቱ ማራቸው ይቅርም በላቸው። አማላጅቱ ሆይ እሊንም ሁሉንም ከልጅሽ ዘንድ አማልጂ። የጳጳሳትንና የሊቀ ጳጳሳትን የኤጲስቆጶሳትንም ሁሉ ነፍስ ያሳረፍ ዘንድ ቀሳውስትንና የዲያቆናትንም እውነተኛውን የቃል ጎዳና የሚያቀኑ ነገሥታቱንና መኳንንቱን መሳፍንቱንም በስልጣን የሚኖሩትን ጎልማሶችንና ደናግላንን መነኮሳትንም ባለጸጋውንና ድሃውን ታላቁንና ታናሹን ባልቴቲቱንና አባት እናት የሞቱበትን መጻተኛውንና ችግረኛውን አስቀድመው ከቤተ ክርስቲያን ማህበር ተለይተው ያረፉትን የክርስቲያንንም ወገኖች ሁሉ አስባቸው። ይልቁንም በዚህች ቦታ ስለሞቱ አንቺ ስለነርሱ ተግተሽ አማልጂ። ነፍሳቸውን እረፍት ሰጥቶ ያሳርፍ ዘንድ የድል ነሾች የሰማዕታት ቦታ በተባለው ሁሉ ዘንድ በቡሩካን ጻድቃን ቦታና በትጉሃን መላእክት ቦታ በቦታው ሁሉ ዘንድ አንቺ ርስት ነሽ። ስምሽም በእግዚአብሔር ዘንድ የሰለጠነ ነው። የተቀመጣችሁ ተነሱ። እግዚአብሔርን በመፍራት እንነሳ። ምስጋናን የተመላሽ እርሷን ከፍ ከፍ እናደርጋት ዘንድ እንዲሁም እያለን እናመሰግን ዘንድ ጸጋን የተመላሽ ሆይ፣ የደስታ መፍሰሻ ሆይ፣ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤል ክንፎቻቸው 6 ከሚሆኑ ከሱራፊልም ይልቅ የሚበልጥ የመልክ ግርማ አለሽ። ወደ ምስራቅ ተመልከቱ። በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ። ተነፈሰ፣ አሸተተም፣ እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደምግባትሽንም ወደደ። የሚወደውንም ልጁንም ወደ አንቺ ሰደደ። እናስተውል። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው። ምስጋናን የተመላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? አማኑኤል የማይተረጎም የሥጋ ልብስነት ካንቺ የለበሳት መስሪያሽ ነው። መስሪያ ነሽ። ዝሃውን ከአዳም ጥንተ ሥጋ አደረገ፣ ማጉም ያንቺ ሥጋ ነው። መወርወሪያውንም ቃል እርሱ ኢየሱስ ክርስቶስ ነው። መወርወሪያውም ቃል እርሱ ኢየሱስ ክርስቶስ ነው። መሕኑም ከልዕልና የወረደ የልዑል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር ጽዑብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩበት ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሺ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። በግፍ የተገደለ የአቤል የውሃቱ አንቺ ነሽ። የሴት ቸርነት አንቺ ነሽ። የሄኖክም ሥራዎቹ ከክፉ ጥፋት የዳነበት የኖህ መርከብ የሴም ቡራኬው እድል ፈንታውም አንቺ ነሽ። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብም መሰላል አንቺ ነሽ። ዮሴፍንም የምታረጋጊው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች የሲና ዕፅ
በካህን አሮን ልብስ የነበረች ጽናጽል ዳግመኛም የበቀለችና ያበበች ያፈራችን በትር አንቺ ነሽ። የኢያሱ የምስክሩ ሐውልት፣ የጌዲዮን ጸምር፣ የሳሙኤል የእሸቱ ሙዳይንና የዘይት ቀንድ አንቺ ነሽ። የተመካባት የእሴይ ስር የአሚናዳብም ሰረገላ፣ የዳዊት መሰንቆ፣ የሶሎሞንም አክሊል አንቺ ነሽ። የታጠረች ተክል፣ የተዘጋች የውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ፣ የኤልሳዕ ግአን አንቺ ነሽ። ኢሳይያስ ጽንስን ከድንግልና ጋራ ፋራን የምትባል የዕንባቆም ተራራ፣ የተዘጋች የሕዝቅኤል ምስራቅ፣ የቤተልሔም ሕግ መውጫ፣ የሚክያስ ምድር ኤፍራታ የምትባል አንቺ ነሽ። የሲሎንዲስ ዕፀ ሕይወት፣ የናሆምንም ቁስል የምታድን የዘካርያስ ደስታው፣ የሚልኪያስ ንጽሕት አዳራሽ አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ፣ ሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው አንቺ ነሽ። በመዓልትና በሌሊት በበሮቿ ደጅ የሚጠኑ የጎልማሶችና የደናግል የመነኮሳት መመኪያቸው አንቺ ነሽ። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም፣ በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም፣ ከሰማይ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማይ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ካንቺ አስቀድሞ ካንቺም በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የሰማይ መላእክት ጎበኙሽ እንጂ። እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እንዲሁ ስለሆነ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአክ ወደ አንቺ ላከ። መንፈስ ቅዱስ በላይሽ ላይ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው። በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው፣ ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሕሊና የመላእክትም አእምሮ በማይደርስበት ለአርያሙ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝ ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ በዓለም ሁሉ ነው እንጂ። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም፣ ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም፣ ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላ ጀርባ ያለው አይደለም፣ በነደሳት የተሸፈነ ነው እንጂ። ነደሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው።
የላከ አብን ባኗሩ አባት ባናኗሩ ወይም ባኗኗሩ አባት እንደሆነ እናምናለን። የተላከ ወልድንም ባኗኗሩ ወልድ እንደሆነ እናምናለን። ማህያዊ መንፈስ ቅዱስንም ባኗኗሩ መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንድ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው። መለኮትስ ግን አብ፣ ወልድ፣ መንፈስ ቅዱስ ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት አገዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ። አብ ወልድ መንፈስ ቅዱስ ይናገራሉ። አብ ወልድ መንፈስ ቅዱስ ይወዳሉ። አብ ወልድ መንፈስ ቅዱስ ይመክራሉ። አብ ወልድ መንፈስ ቅዱስ ይናገራሉ። አብ ወልድ መንፈስ ቅዱስ ይፈጽማሉ። አብ ወልድ መንፈስ ቅዱስ ይሰራሉ። አብ ወልድ መንፈስ ቅዱስ ያስማማሉ። አብ ወልድ መንፈስ ቅዱስ ያከናውናሉ። አብ ወልድ መንፈስ ቅዱስ ይልካሉ። አብ ወልድ መንፈስ ቅዱስ ያሰለጥናሉ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። አብ ወልድ መንፈስ ቅዱስ ሰውን ይስባሉ። አብ ወልድ መንፈስ ቅዱስ ያለምዳሉ። አብ ወልድ መንፈስ ቅዱስ ይመክራሉ። አብ ወልድ መንፈስ ቅዱስ ያነጻሉ። አብ ወልድ መንፈስ ቅዱስ ያጋራሉ። አብ ወልድ መንፈስ ቅዱስ ያከብራሉ። አብ ወልድ መንፈስ ቅዱስ ያጸናሉ። አብ ወልድ መንፈስ ቅዱስ ያስጨክናሉ። አብ ወልድ መንፈስ ቅዱስ ያስተምራሉ። አብ ወልድ መንፈስ ቅዱስ ይጋርዳሉ። አብ ወልድ መንፈስ ቅዱስ ያስባሉ። አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ። አብ ወልድ መንፈስ ቅዱስ በአደባባይ ይቀመጣሉ። አብ ወልድ መንፈስ ቅዱስ ይፈርዳሉ። አብ ወልድ መንፈስ ቅዱስ ይመረምራሉ። እንዲሁ እናምናለን፣ እንዲህም እንታመናለን። አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅም እንደ ያዕቆብም ሶስት የምንል አይደለንም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ። ክፎች አይሁድን ባለማወቃቸው እግዚአብሔርን ገጽና አካል አንድ ነው የሚሉ በደለኞቹን የእስማኤል ወገኖችንም እነሆ እንሰማቸዋለን፣ ልቡናቸውን ያሳወሩ ናቸውና። አምላኮቻቸው ብዙ አጋንንቶቻቸውን ብዙ የሆኑ በጣዖት የሚያመልኩ አረማውያን እነሆ እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የእውነት ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማ የራቀበት አንድ የጠዋት ጎህ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለሙ ሁሉ የጣፈጠበት አንድ የሕይወት ወይን ነው። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ጭማሪ የሌለበት አንድ ሐሊብ እርሱ ነው። እንዲህ እናምናለን፣ እንዲህም እንታምናለን። የሃይማኖትንም ጸሎት እንበል። ወደ ቀደመው ነገር እንመለስ። ቅድስት ድንግልንም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያለን እንመርምራት።
ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱም እሳት ነው። እንደምን አላቃጠለሽ? 7 የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኚ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙት ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኚ ከአገልጋይነት ጋራ እናትነት እንደምን ያለ ነው? ከስፋት ጋራ የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ አይደለም። ከቃል ድምፅ የተገኘ ጽንስ ከድንግልና ጋራ አንድ ሆነ የሐሊብ ከአገልጋይነት ጋራ እናትነት እንደምን ያለ ነው? ከስፋት ጋራ የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋራ አንድ ሆነ ሐሊብ። ይህንን ባሰብኩ ጊዜ ሕሊናዬ የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል። የወዳጅሽ የመሰወሪያው ማዕበልም ያማታዋል። ዳግመኛም ባሰብሁ ጊዜ ሕሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። ከነደ እሳትነቱ የተነሳ ይፈራል። ከአየራት ከእርቧቸው እርቦ አይደርስም። ይህንንም ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻቸውም ሁሉ ሊበር ይወዳል። የፍጡራንን አኗኗር ያይ ዘንድ የአብርህትንም ጥልቅነታቸውን ይለካ ዘንድ የሰማይን ርዝመት ያውቅ ዘንድ በሁሉ ዘንድ በሁሉም ይዞራል። አቅቶት ወደ ቀደመ አኗኗሩ ይመለሳል። አሁንም ገናናነቱን እንመርምር፣ ጥልቅነቱንም እናጠናቅ። የገናናነቱን መጠን ለማመስገን የነቢያትና የሐዋርያትን አንደበት የማይቻል ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይገኝ ልዑል ነው፣ በእኛ ዘንድ ግን አርአያ ገብርን ነሳ። የማይዳሰስ እሳት ነው፣ እኛ ግን አየነው ዳሰስነው። ከእርሱም ጋር በላን ጠጣን። አሁንም እንዲህ እያልን እናመስግነው። ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውንም ያስገኘሽልን። ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትንና ደህንነትን የሚሰጥ ነው። ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመጥ ጽኑ ነው። ይኸውም ኃይል የሚሆን የአድማስ ደንጊያ ነው። ወዮ ካንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትንም የሚሰጥ ነው። ወዮ ካንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያፍገመግም የሚጥልና ኃጢአትን ስለሚያስተው ፈንታ ኃጢአትን የሚጨምር ነው። አሁንም ለአንተ ምስጋና ይገባል፣ ለመንግስት ምስጋና ይገባል እያልን እናመስግነው። ከንጹህ ዕጣን ጋራ ምስጋናን እናቀርብልሃለን። አቤቱ በመንግስትህ አስበን። በጎ ሀብት ሁሉ ፍጹም ዕድልም ሁሉ ከእርሱ የሚገኝ ሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆነ። ከኃጢአት ብቻ በቀር የሰውን ሕግ ሁሉ ፈጸመ። ዕብራውያንንም ሕግ ተማረ። ከዮሐንስ ዘንድ ተጠመቀ። በገዳም ተፈተነ፣ ተራበ፣ ተጠማም፣ ታምራትንም አደረገ። ሰውነቱን ለሞት በሰጠባት በዛች ሌሊት ለደቀ መዛሙርቱ በብዙ ምልክት አመለከተ። የሕማሙንና የስቅለቱን የሞቱን ነገር በሦስተኛም ቀን የመነሳቱን ነገር በሥጋና በነፍስ በአጥንትና በደም ቀድሞ እንደነበረ
ደቀ መዛሙርቱ ከእርሱ ጋር በቀኙና በግራው ሳሉ ፍጥረቱ እንክርዳድ የሚሆን ከስንዴ ጋር የተቀላቀለ ያስያዘው ይሁዳም ከነርሱ ጋር የተቆጠረ ሆኖ ነበረ። ኢየሱስ ክርስቶስ ቅዱሳት ብፁዓት በሚሆኑ እድፍ በሌለባቸው እጆቹ ህብስቱን አነሳ። ይህንንም እናምናለን። ይህ እርሱ እንደሆነ በእውነት እናምናለን። ወደ ሰማይ ወደ አባቱ ቀና ብሎ አየ። የወለደውንም ማለደ። ደቀ መዛሙርቱንም ከክፉ ሁሉ ይጠብቃቸው ዘንድ አደራ አስጠበቀ። ቡሩክ ሲሆን ባረከ፣ ቅዱስ ሲሆን ቆረሰ። ከዚያም በኋላ ህብስቱን ሳይለየው ከአምስት ላይ ጥቂት ያንቃው ለደቀ መዛሙርቱ ሰጣቸው። ይህ ህብስት ማሬ ለዓለም ሁሉ ቤዛ ሊሆን ስለናንተ የሚሰጥ ሥጋዬ ነው አላቸው። አሜን፣ አሜን፣ አሜን። እናምናለን እንታመናለንም። ጌታችንና አምላካችን ሆይ እናመሰግናለን። ይህ እርሱ እንደሆነ በእውነት እናምናለን። እንዲሁም ጽዋውን 3 ጊዜ ይባርክ። ከተመገቡ በኋላ አመለከተ። ይህ ጽዋ ማሬ ስለናንተ የሚፈሰው ደሜ ነው፣ ንሱ ጠጡ አለ። ጽዋውን በቀኝ እጁ በአራቱ ማዕዘን ይወዝውዘው። አሜን፣ አሜን። እናምናለን እንታመናለንም። ይህችን በምታደርጉበት ጊዜ የሞቴን መታሰቢያ ታደርጋላችሁ፣ የትንሣኤንም መታሰቢያ ትናገራላችሁ አለ። አቤቱ ሞትህን፣ ቅድስት ትንሣኤህንም እንናገራለን። እርገትህን፣ ዳግመኛም መምጣትህን እናምናለን። እናመሰግንሃለን፣ እናምንሃለን። ጌታችንና አምላካችን ሆይ እንለምናለን፣ እንማልድሃለን። አቤቱ እንደዚያን ጊዜ ይህን ህብስት እማሬ ባርከህ ቆርሰህ ስጥ። አንድ ጊዜ ህብስቱን ይባርክ ይላል። አቤቱ እንደዛን ጊዜ ይህ ጽዋ እማሬ ባርከህ አክብረህ ስጥ። አንድ ጊዜ ጽዋውን ይባርክ፣ ዳግመኛ አንድ ጊዜ በሁለቱም ይባርክ። ይህንንም የእኔን ማገልገል ክህነት አንጻ፣ ምረጥ፣ ውደድም ይለናል ቅዱስ ኤፍሬም፣ ቅዱስ ሕርያቆስ። በዚህ ምስጢር እየተራዳኝ ከእኔ ጋር ያለን ይህንን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን። አሜን። እንደ አገልጋይ ሥርዓት የሚያገለግል ይህንም ዲያቆን ዳግመኛ ወደሚበልጥ ወደኛ ክህነት ቅስና ሹመት ማዕረግ አድርሰው ጸጋና ጽድቅን ባለሟልነትንም የተመላ አድርገው የሥላሴን አኗኗር በልዕልና አይቶ በመንፈስ ቅዱስ መውረድ ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው። አሜን። በቅድስት ቤተ ክርስቲያን የተሰበሰቡትን ሕዝብንም ከካህናቱና ከዲያቆናት ጋር ከታናሹ ከታላቁም ጋር ቅዱስ ምስጢርን ለመቀበል አብቃ። ይቅር በል እንጂ አትፍረድ። አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። አቤቱ ክርስቶስ ማረን። በፍጹም ልብ አምላካችን እግዚአብሔርን እንለምነው። ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ በፊት እንደነበረ ለዘላለሙ ለልጅ ልጅ ይኖራል። በዚህ ጊዜ በጠዋቱ ተጠምቶ በደሙ ሥጋውን ይቅባ። ከእርሱ ለሚቀበሉ ሰዎች ሁሉ ለዘላለም ሕይወት ይሆናቸው ዘንድ አንድ አድርገህ ስጣቸው። ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። በዚህም በስፎራ በሥጋው በደሙ አድነን። ለዓለሙ ሁሉ በምትሆን በአንተ ለዘላለሙ ሕያዋን እንሆን ዘንድ የእግዚአብሔር ስሙ ምስጉን ነው። በእግዚአብሔር ስም የሚመጣውም ምስጉን ነው። የጌትነቱም ስም ይመስገን። ይሁን የተመሰገነ ይሁን። የመንፈስ ቅዱሱን ሥጋ ላከልን እንደርሱ። ለጸሎት ተነሱ። አቤቱ ይቅር በለን። ሰላም ለሁላችሁ ይሁን ከመንፈስህ ጋር።
መፈተት ጸሎት። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዚትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዢዎቹና ግዛቱ ጉልበቱም ጉልቱም ናቸውና በሁሉ ባለጸጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን የሚጎትቱትን ሰዎች በቀንዱ የማይበረታታ የማይገፋ ለሚረዱትም የሚሰቡትን የሚጎትቱትን ሰዎች በቀንዱ የማይበረታታ የማይገፋ ለሚያርዱትም ሰዎች አንገቱን የሚያዘነብል ላም ምን ይደንቅ! በሚሸልተው ፊት የማይናገር በግ እንደምን ያለ ነው! በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው! የሰይፍ ከተወዳጃት ክቡር ዕንቁም በውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው! በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው! ፈጽሞ የተለየ ሳይሆን ከዚህ ከህብስት የተለየ ይህ ትምህርተ መስቀል ምን ድንቅ ነው! መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ እንደዚሁም ይህ ትምህርተ መስቀል ከዚህ ህብስት ፈጽሞ የተለየ አይደለም። እንዲሁም በገናናነት ትሕትናችን ከገናናነት ጋር አንድ ይሁን። ዓለሙን የያዝክ አንተ አምላካችን እግዚአብሔር እንግዲህ እስከ ዳህራ እስትንፋሰ ዕለተ ሞት ድረስ ይህን ቃል እንስማ። በምንከሰስባት ገንዘብ በሚፈረድብንና ይቅር በሚለን ገንዘብ ወልድ ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ እንዲሁም ይህ ህብስት ከሳሽ ነው፣ ፈራጅም ነው፣ ይቅር ባይም ነው። ከዚህ በሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ሕዋስ ይንቀጥቀጥ፣ በውስጥ ያለ የልብ ደጅም ይሰበር። ይህ መለኮታዊ ህብስት እነሆ ተቆረሰ። ይህ ማያዊ ጽዋ እነሆ ተዘጋጀ። የሚቀበል ይምጣ። አስቀድሞ ራሳቸውን መርምሮ ሰውነታቸውንም አንጹ። ንጹሕ ያልሆነ ሰው ቢኖር ይወገድ። በኃጢአት የወደቀ ሰው ቢኖር አይረሳ፣ የማይረሳ ነውና። ይህን ቁርባን የሚያቃልል ሰው ቢኖር አይቅረብ፣ ይከልከል እንጂ። ይህ ህብስት እንደምታዩት እንደ ምድራዊ ህብስት ብላሽ አይደለም፣ እሳተ መለኮት ነው እንጂ። ይህን ህብስት የሚጎርስም ወይን የከበረ ደም ይሁን ለሁላችን ያደረገ ለነፍሳችንና ለስጋችን ለልቦናችንን ፈውስ ይሆን ዘንድ አምላካችን ክርስቶስ የሁላችን ንጉሥ አንተ ነህና ከፍ ያለ ምስጋና ክብርን ስግደትን ላንተ እንልካለን። ቸር ከሚሆን ከሰማይ አባትህ ጋር እንደ ከአንተ ጋር ከሚታከክ